ኢንተርናሽናል ኤርፖርት መጥቶ ነበር። የጀዋር ሲራጅ መሐመድ መዳረሻው ሚኒሶታ ሚኒያፖሊስ ነበር። ሁለተኛ ጀዋር ሲራጅ መሐመድ በዲሴምበር 16 2025 ከዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ወደ አምስተርዳም ኔዘርላንድ ከዛም ወደ ቦሌ ዓለም አቀፍ ኤርፖርት አዲስ አበባ ኢትዮጵያ እንደሚሄድ ትኬቱ ያመላክታል። ወይኔ ነኝ የደነቆርኩትኝ ወይ እናንተ ናችሁ? ጋይስ ቲንክ ማማዬ ጋይስ እንትን እፈልጋለሁ። የማን ስሙ? የኤርሚያስ ዩቱብ የኤርሚያስ ምንድነው ስሙ? ኪያ የኤርሚያስ ዩቱብ ላይ ሂዱና በደንብ አዳምጡት። ማጣራት አለብን። ምክንያቱም የሚለው ምንድነው ትኬቱ ዲሰምበር 16 ነው የሚለው ወደ አምስተርዳም ኢትዮጵያ የሚመለስበት ግን በ13 ተይዞ ተመለሰ። ሲጀምር እንደዛ ከሆነ ምን ሊያረግ በ13 ኤርፖርት ተገኘ? ሰው ይሄን ጥያቄ ነው። ምን ሊያረግ ተገኘ ወደ ኤርፖርት? ጀዋር ሲራጅ መሐመድ ዳላስ ኤርፖርት ሲደርስ በቁጥጥር ስር ዋለ። ከዛም በቁጥጥር ስር ከያዘ በኋላ በእጁ የያዛቸውን ኤሌክትሮኒክሶች የሚመረምር ፍቃድ ቦርደር ሰርች ዋራንት ኦን መሐመድስ ኤሌክትሮኒክ ዲቫይስ በማውጣት ምርመራ ተጀመረበት። ወደ አሜሪካ በአትላንታ ጃክሰን ኢንተርናሽናል ኤርፖርት መጥቶ ነበር። የጀዋር ሲራጅ መሐመድ መዳረሻው ሚኒሶታ ሚኒያፖሊስ ነበር። ሁለተኛ ጀዋር ሲራጅ ዲሴምበር አዲስ ካምፓስ ነው የሚለው ኦኬ። ይሄኔ በሰበሰ ሰውዬ ማየት እንኳን አልፈልግም፣ ግን ሰበር ዜና ሰበር ብለን መተናል። አዲስ ኮምፓስ ያው በሰበር አይታወቅም፣ ብዙም የሰበር ፍላጎት የለውም። ነገር ግን እንደዚህ አይነት አነጋጋሪ ነገሮች ሲመጡ በልዩ ሁኔታ ልናነሳቸው የሚያስፈልጉ ነገሮች ስላሉ በሰበር መተናል ማለት ነው። ስለዚህ በዛ እንድትወስዱልኝ ሰበራቦ ዞሮ ብሬኪንግ ኒውስ ከሆነ ሰበር ስለሚሆን ማለት ነው። የጀዋር መሐመድ በቁጥጥር ስር መዋልና የዘረገፋቸው ሚስጥሮች የሚለውን ነገር ነው የምናነሳው። እንግዲህ አቶ ጀዋር በምን ምክንያት ነው በቁጥጥር ስር የዋለው? ትምህርት ቤት ነው። የዚህን ማቀዳዳ ውሸትማ ማውጣት አለብን። የዘረገፈው የሚለውን ነገር በደንብ በዝርዝር እናነሳለን። አስተማማኝ መረጃ ነው። ይህንን በድጋሚ ኮምፓስ በምንም ተአምር ሳያረጋግጥ እንደዚህ አይነት ነገሮችን አያመጣም። አንዱ እሱ ነው። ሁለተኛ እንግዲህ እኛ እንደ እናቱ ጀዋር ወይ የሆነ ኢትዮጵያውያን ችግር ውስጥ ሲገቡ ደስ ስለሚለን አሁን ናዝም ብለን አይደለም። እሱ በደንብ ማስመር አስወጣችኋለሁ። ስለዚህ ወደ አጀንዳው ላይ ብቻ እነማንን ነው ፎሎ እያደረኩ ያለሁት የእነማን አካል ነኝ ብሎ ሰው ራሱን እንዲመረምር ከጀርባዬ ምን እየተሰራ ነው ያለው ምን እየተሰራ ነው እንዲመለከት ስክሪፕትና ወረቀት ያዙ ነው የምንሰራው ማለት ነው። ስክሪፕትና ወረቀት እና
ማዕት ጫጫታ እንደሚያስነሳ ከወዲሁ እያየሁ ጫጫታ እንደሚያስነሳ ብዙ ነገሮች እንደሚባል አውቃለሁ። ይህን እያወቅኩ ነው እያነሳ ያለው። ስለዚህ ሌላ አዲስ ነገር ምንም የለኝም። ይህንን ልዩ ዜና አንድ ሁለት ሶስት እያለን የምናቀርብበት ይሆናል ማለት ዝርዝር መረጃዎቹ እንደወረደ አንደኛ ሀሽሽ ትወስዳለህ፣ ቁጥር ነው ማቅርብላችሁ። ድራግ ትወስዳለህ አንተ ራስህ ትላለህ። በፈረንጆቹ አቆጣጠር ኖቬምበር 27 2025 እነ መሰረት አላችኋል እየጻፋችሁልን ሂዱ። አንዳንድ ዋና ነጥቦችን እነ መሰረትን በፈረንጆቹ አቆጣጠር ኖቬምበር 27 2025 ጃዋር ሲራጅ መሐመድ ከአምስተርዳም ወደ አሜሪካ አትላንታ በአትላንታ ጃክሰን ኢንተርናሽናል ኤርፖርት መጥቶ ነበር። ጃክሰን አትላንታ ኖቬምበር 27 2025 ማለት ነው። ኖቬምበር 27 2025 የጃዋር ሲራጅ መሐመድ መዳረሻው ሚኒሶታ ሚኒያፖሊስ ነበር። መቼ? ይህ አንደኛው ኖቬምበር 27 2025 ማለት ነው። ኦኬ። ሁለተኛ ከዛም ጃዋር ሲራጅ መሐመድ በዲሴምበር 16 2025 ከዋሽንግተን ዲሲ ዳላስ ኢንተርናሽናል ኤርፖርት ወደ አምስተርዳም ኔዘርላንድ ከዛም ወደ ቦሌ ዓለም አቀፍ ኤርፖርት አዲስ አበባ ኢትዮጵያ እንደሚሄድ ትኬቱ ያመላክታል። ኖቬምበር 27 ከአምስተርዳም ወደ ሚኒሶታ መጣ። ዲሴምበር 16 ከዳላስ ኤርፖርት ወደ ኔዘርላንድ፣ ከኔዘርላንድ ደግሞ መዳረሻውን አዲስ አበባ ኤርፖርት ያደረገ። ጃዋር ሲራጅ መሐመድ ዳላስ ኤርፖርት ሲደርስ በቁጥጥር ስር ዋለ። መቼ ነው ጆሃር ኤርፖርት መድረስ ያለበት? ኦኬ፣ በቁጥጥር ስር ዋለ። ተረጋጉ፣ ሻይ ቡና እየጠጣችሁ እኔ ልጃችሁ እያለው የእነዚህን ቆረቆንዳ ታሪክ አውጣላችሁ። ቀስ እያላችሁ ተረጋጉ። ሻይ የሚጠጣ ምናምን ነገር አዳምጡ። ቀስ እያላችሁ ዲሴምበር 16 ዳላስ ኤርፖርት ማለት ዋሽንግተን ዲሲ ማለት ነው። ምናልባት ኮንፊውዝ እንዳትሆኑ ስቴፖቹን ክሊር እየሆናችሁ እንድትሄዱ ፈልጋለሁ። ኖቬምበር 27 2025 ከአምስተርዳም ወደ በአትላንታ ኤርላይንስ ወይ ጃክሰን ኢንተርናሽናል ኤርፖርት በሚባለው አትላንታ አድርጎ ወደ ሚኒሶታ ነው ሄደው ኖቬምበር 27። ዲሴምበር 16 ደግሞ ዋሽንግተን ዲሲ ከዳላስ መጥቶ እዚህ ዋሽንግተን ዲሲ ማለት ነው። ከዳላስ ወደ አምስተርዳም፣ ከአምስተርዳም እንትኑ ቲኬቱ የሚያሳየው ወደ አዲስ አበባ የሚል ግን ዋሽንግተን ዲሲ ነው። ደን ጃዋር ሲራጅ መሐመድ ዳላስ ኤርፖርት ሲደርስ በቁጥጥር ስር ዋለ። ዳላስ ኦር ዲዩኤል ዳላስ ይሉታል፣ ዱሉ ሲልታል። ዶንት ወሪ አባውት ዳት